ከዱዓዎች ሁሉ ምርጥ ዱዓ ዘውትር ነቢይም ዓለይሂ ሰላቱ ወሰላም ያደርጉት የነበረው ዱዓ ረበና አቲና ፊዱንያ ሐሰነህ ወፊል አኺረቲ ሐሰነህ ወቂና ዐዛበን ናር የሆነው አላህ ሆይ ዱንያም ላይ መልካም ነገር ስጠን፣ ኢማን ስጠን፣ ያንተን ፍላጎት የምናውቅበትን እውቀት ስጠን፣ ደጋግ ልጆችን ስጠን፣ መልካም የትዳር አጋር ስጠን፣ ኸይር የምንሰራበት ሀብት ስጠን ማለት ነው። በዱንያ መልካም ነገር ስጠን ማለት መልካምን ሁሉ የሚያካትት፣ በአኺራም መልካም ነገር ስጠን ማለት ጀነትን ስጠን ማለት፣ ያንተን ፊት ከሚያዩት አድርገን ማለት። ወቂና ዐዛበን ናር አኺራ ላይ ከሚያስፈሩ ነገሮች ሁሉ እዚህ ዱንያ ላይ ሆኖም ከሚያሳስቡ ነገሮች ሁሉ ከባዱ የጀሃነም ቅጣት ነው፣ የአኺራ እሳት ነውና ዱንያ መልካሙን አኺራ መልካሙን ከመስጠትህ ጋር ለኛ ከሳትህ ጠብቀን፣ አኺራ እሳት ጠብቀን ብለን ዱዓ ማድረጋችን ነቢዩ ዓለይሂ ሰላቱ ወሰላም የጠየቁትን ትልቅ ነገር